ንጉሡ ቅዱስ ዳዊት አስቀድሞ ይህን ቃል እንዲህ ብሎ በመዝሙረ ዳዊት መዝሙር 35 ቁጥር 11 ላይ ተናግሮታል። በመዝሙረ ዳዊት ቁጥር 35 ምዕራፍ 30 በመዝሙረ ዳዊት 35 ቁጥር 11 ላይ ተናግሮታል። የዋሃን ሰው ይወርስህ ያለብህ ወይፈስሑ በብዙ ሰላም። የዋሃን ወይም የዋሆች ምድርን ይወርሳሉ፣ በብዙ ሰላምም ደስ ይላቸዋል። ይህ ቃል በነቢዩ በዘማሪው በንጉሥ በቅዱስ ዳዊት የተነገረ ቃል ነው። ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስን ከቅዱስ ዳዊት ቃል አምጥቶ ነው የተናገረው። ቅዱስ ዳዊት ሲናገረው ይህን ከራሱ አምልኮ የተናገረው አልነበረም። በወቅቱ እግዚአብሔር በእርሱ ላይ አድሮ ቅዱስ ዳዊትን ያናገረው ቃል ነው። የዋህ ማለት ምን ማለት ነው? የዋህ ማለት የቀና ልብ ያለው ርዕስም ገር ጭምት ደግ እውነተኛ ማለት ሲሆን